አለው፣ ሁለተኛ ስርዓት አለው። ከዚህ ውጪ ይመላለሳል የሚለው ሁሉ የቤቱ ስርዓት አይፈቅድም፣ የመርከቡ ስርዓት አይፈቅድም። ከዛ ውጪ የሚመላለሰውን በአጠቃላይ በዙሪያ ላይ ላለው የጥፋት ውሃ ሊጥል ይችላል። ስለዚህ ከዚህ ለመዳን መቻቻል አማራጭ የሌለው ጉዳይ ነው። ያድናል። ኢየሱስ ጌታ ነው። ደስ አይልም? የእግዚአብሔር ቤት ደስ አይልም? ተቻችሎ ቁጭ አሉ። አንበሳ አንበሳነቱን ትቶ፣ ነብር ነብርነቱን ቁጣውን ትቶ፣ ጅብ ጅብነቱን ትቶ፣ ኖህ የሰጠውን በልቶ የራሱ ዘመን የራሱ ቀን እየጠበቀ ቁጭ አለ። ቁጭ ስል የሆነው ሶስት ነገሮችን እነግራችሁና ከዛ በኋላ ነው የምንጸልየው፣ እግዚአብሔር እናመልካለን። ተቻችሎ ቁጭ ስሉ የሆነው ሶስት ነገር የመርከቡ ስርዓት አንደኛው ተቻችሎ